እና ቤተሰቦች በቃ እቺ ቀን ማስታወሻ ትሁን። እሺ የዛሬዋ ቀን የመጨረሻ ለቅሶ የመጨረሻ እንባዬ እንደምትሆን ተስፋ አደርጋለሁ። ከዚህ በኋላ ደስተኛ እንደመሆን ተስፋ አደርጋለሁ። ከዚህ በኋላ መወቀስ አልፈልግም። አንቺ ነሽ መባል አልፈልግም። ብቻዬን ሆኜ ህይወቴን ለመምራት ሞክራለሁ። ደስተኛ ለመሆን ሞክራለሁና ከዚህ በላይ መታገል አልፈልግም። ከዚህ በላይ አባቴንም ማስጨነቅ አልፈልግም። በቃ የማይሆን ነገር ውስጥ እንዲገባ በእኔ ምክንያት እንዲጨነቅ አልፈልግም። ለራሱ በጣም ብዙ ጭንቀቶች አሉበት፣ በጣም ብዙ ማለት ነው። በእኛ በልጆቹ ምክንያት እንዲሰቃይ አልፈልግም። በስተመጨረሻ ወይም ደግሞ በስተርጅና እንደዚህ ደስተኛ መሆን ሲገባው በእኔ ምክንያት እንዲሰቃይ አልፈልግም። በእኔ ምክንያት እንዲያዝን፣ በእኔ ምክንያት እንዲጨነቅ አልፈልግም። እና በቃ ይበቃል። ከዚህ በላይ የመጨረሻ ንግግሬን ለመናገር ነው ዛሬ መጣሁት። እና ይቺ ቀን ማስታወሻ እንደምትሆን ተስፋ አደርጋለሁ። ከዛሬ ውጪ ደስተኛ እንደምሆን፣ እንደምስቅ፣ ቦርቄ እንደምመጣ ተስፋ አደርጋለሁ። እና በቃ ጋሽዬ እስኪመጣ ድረስ እንጠብቀውና ያለውን ነገር ነግሬው ከዚህ በኋላ እሱም በእኔ ምክንያት መጨነቅ እንደሌለበት አስረድቼው አዲስ አበባ ሄጄ እቃዎቼን በሙሉ ሰብስቤ ይዤ መጥቼ እዚህ በተማርኩበት ባደኩበት ቡታጅራ ከተማ ውስጥ ደስተኛ ሆኜ እንደምኖር ተስፋ አደርጋለሁ። ጋሽዬ መጥቷል ደግሞ እንደዚህ እንዳይ